አንድ ፌቨራይት ተጫዋች አለኝ ከቼልሲ ወጣቶች ኤስቴቫኦ እና ብዙዎች አሁን ይሄን ብራዚላዊ ከልብ ያደነቁት እንዳለ አልጠራጠርም። እንደ ትላንትና ባሉ ጨዋታዎች ላይ ደግሞ ኤስቴቫኦ በቼልሲም በአውሮፓ እግር ኳስ ላይም ለመላመድ ብዙ ጊዜ እንዳልፈጀበት በደንብ ያሳየ ይመስለኛል። ይሄ በተመልካች ፊት ፈገግታን የሚያመጣ አይነት ተጫዋች አለ አይደለ? እንደው ፍሌር ያላቸው ተጫዋቾች እንላለን። ለሰማያዊዎቹ ብራዚላዊ ጣዕምን የጨመረ ደጋፊዎችን ከመቀመጫ የሚያስነሳ ገና 20 ዓመት አልሞላውም እኮ 18 ዓመት ልጅ ነው ይሄ ልጅ። አዝናኝ ተጫዋች። መቼም በቼልሲ ታሪክ አዝናኝ ተጫዋቾች አልነበሩም ማለት አይቻልም። እነ ጂያን ፍራንኮ ዞላን የሚያስታውስ በዚሁ ዝርዝር ውስጥ ያካትቷል። ያን ጣሊያናዊ እነ አሪየን ሮበን፣ እነ ጆኮል፣ እነ ኤድን ሃዛርድ የቅርብ ጊዜ። አሁን ደግሞ በስብስብ ውስጥ ኮል ፓልመርም አለ። ያው እንግዲህ ይሄ ብሽሽት ጉዳት ትንሽ ከመንገድ አስቀረው እንጂ አሁን ለጊዜው አንድ ቻምፒየንስ ሊግ ግጥሚያ ላይ ብቻ ነው መሳተፍ የቻለው እና ኤስቴቫኦ በእነዚህ መስመር በነ ሮበን፣ ኮል፣ ሃዛርድ እና ዞላ መስመር ላይ አሁን እርምጃውን የጀመረ ይመስላል።